በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች፣ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። የታኦስ ሚዲያ ቤተሰቦች ክፍል 2 ዛሬ መዳን ለምን አስፈለገ በሚለው ርዕስ ይሆናል። እግዚአብሔር አምላካችን ለሁላችን ጥበቡን ምስጢሩን ይግለጥልን። ቀጥታ ወደ ትምህርቱ እንሄዳለን። አንድ ነገር መዳን ያስፈልገዋል ሲባል በችግር ላይ የነበረና መዳንን ገና ያላገኘ መሆኑን ያመለክታል። ስለ ሰው ልጅ መዳን ስንናገርም ከሁሉ አስቀድሞ መዳን ለምን አስፈለገው፣ የሚድነውስ ከምንድን ነው የሚለውን ጥያቄ ማንሳት የግድ ነው። ሰው ለምን መዳን አስፈለገው ሲባል መልሱ ምንድን ነው? በእግዚአብሔር ላይ የነበረውን እምነት ትቶ ዲያብሎስን አምኖ ሕገ እግዚአብሔርን አፍርሶ ትእዛዙን ጥሶ የተሰጠውን ሕይወት ጸጋና ክብር በራሱ ጥፋት በማጣቱና ከሕይወት ወደ ሞት ከክብር ወደ ሐሳር ወርዶ የነበረ በመሆኑ ምክንያት ነው ስለ ሰው ልጅ መዳን ያስፈልገው። እና እግዚአብሔር ደግሞ ሰውን ሲፈጥር ለሌሎች ፍጥረታት ያላደረገውን ልዩ ነገር በማድረግ ይኸውም ለምሳሌ ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት በራሱ መልክና ምሳሌ ነው የፈጠረው ሰውን። ሌላ ፍጥረት ከሰው ውጭ ማንንም አልፈጠረም በዚህ መንገድ። እንዲሁም ደግሞ ሰውን በሕያዊት ነፍስ አክብሮ ነፃነት ያለው ክፉንና በጎን መለየትና መምረጥ የሚችል አዋቂና አስተዋይ አድርጎ ነው የፈጠረው። ለዚህም ይረዳው ዘንድ ክፉ እውቀትን ወደ ማወቅ እንዳይሄድና የሚኖረው እውቀት ምን ጊዜም መልካም የሆነ የማይጎዳና የማያጸጽት ብቻ ይሆንለት ዘንድ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና በማለት እንግዲህ አዞ ነበር እግዚአብሔር። ይህም ደግሞ በዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17 ላይ አለ። ሆኖም ግን የሰው ልጅ ይህን ሁሉ ቸርነት ካደረገለት ከእግዚአብሔር ይልቅ ምንም ነገር ያላደረገለትን እና ባዶ የሆነ የቃል ተስፋ ብቻ ይዞ የመጣውን ዲያብሎስን በማመን በፈጣሪ በእግዚአብሔር ላይ በማመፅ አምላኩን ካደ። እንግዲህ አዳም ምን ማለት ነው? እግዚአብሔርን ከማመን ይልቅ ዲያብሎስን ነው ያመነው አዳም። እግዚአብሔር አትብላ በበላ ቀን ትሞታለህ ብሎት ነበር። እንደውም ክፉንና መልካምን ከሚያስታውቀው ዛፍ ከዚህ አትብላ ሌላ ሁሉም ብላ ብሎት ነበር። ሰይጣን ግን መጥቶ ምንድን ነው ያለው? ይህንን አትብላ ያለው እግዚአብሔር ይህንን ከበላክ እንደሱ እግዚአብሔር ስለምትሆን ነው፣ ለዛ ነው ያለው ብሎ በተናገረ ጊዜ እግዚአብሔር መጀመሪያ ከነገረው ቃል ይልቅ የሰይጣንን ቃል አምኖ በዛ ካደ። እናም ደግሞ የአዳም የመጀመሪያውና ዋናው ኃጢአቱ ወይም በደሉ ቅጠል ቆርጦ መብላቱና አለመታዘዙ ሳይሆን እግዚአብሔርን አለማመኑ ነው። አያችሁ፣ የአዳም ትልቁ ኃጢአት ወይም በደሉ ቅጠል ቆርጦ መብላቱ አይደለም፣ አለመታዘዙም አይደለም። ዋናው ኃጢአቱ እግዚአብሔርን አለማመኑ ነው። ለምን ካላችሁ መጀመሪያ የሚቀድመው እሱ ነው። እግዚአብሔርን አምኖ ቢሆን ኖሮ ይህን ነገር አያደርግም። ስላላመነ ቅጠልን ቆርጦ በላ፣ ትእዛዙንም አፈረሰ። ስለዚህ የሚቀድመው አለማመኑ ነው ማለት ነው። ዋናው ትልቁ ኃጢአቱ እግዚአብሔርን አለማመኑ ነው። ዲያብሎስ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ በማለት እግዚአብሔርን ክፉ ራሱን ደግሞ አዘኝና ተቆርቋሪ ያስመስለው ሲሰብክላቸው በአንድ ጊዜ ግልብጥ ብለው እግዚአብሔርን ተጠራጠሩት። ዲያብሎስን ደግሞ አመኑት። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 4 እስከ 5 ላይ አለ ይህ ቃል። አዳምና ሔዋን በእግዚአብሔር ላይ የነበራቸው እምነት ስለጠፋ ያ አለማመናቸው ሕጉን በማፍረስ ተገለጠ። የሕግ ምልክት፣ የሃይማኖት ምልክት፣ የሰው መታመን ወካይ አርማ የነበረችዋን ዛፍ ፍሬዋን ቆርጠው በሉ። ዲያብሎስን ደግሞ የነገራቸውን በመፈጸም በእርሱ ስብከት ላይ ያላቸውን እምነት ለእርሱ በመታዘዝና እንዳስተማራቸው ቅጠሏን በመብላት ገለጹ ማለት ነው። እግዚአብሔርን በመካድ ዲያብሎስን በማመን ለእርሱ በመታዘዝ። ነገር ግን በኃጢአቱ ወይም በዛ ኃጢአት ምክንያት የሕይወት ምንጭ ከሆነው ከእግዚአብሔር የመለየቱ ውጤት የሆነው ለአዳምና ለሔዋን ወይም የመለየታቸው ውጤት በጣም ብዙ ነበር። ከነዚህም መካከል አንደኛውና ዋነኛው ሞት ወይም ሟችነት። የሰው ልጅ የተፈጠረው ለሕይወት እንጂ ለሞት አልነበረም። ሆኖ ሰው ሲፈጠር እንደ መላእክት ከመጀመሪያውም የማይሞት ተደርጎ አልተፈጠረም። ነገር ግን ሕጉን ቢጠብቅ በሕይወት ሊኖር፣ ባይጠብቅ ደግሞ ሊሞት እንደሚችል አድርጎ ነው እግዚአብሔር የፈጠረው በመካከለኛው ሁኔታ ወይም በማዕከላዊ ሁኔታ። ማለትም ወደ ወደደው መጓዝ ይችል ዘንድ በመዋቲነትና በኢመዋቲነት መካከል አድርጎ ነው የፈጠረው። ሕጉን ለተወሰነ ጊዜ ቢጠብቅ ወደ ኢመዋቲነት ሊሻገር ወይም ሊሸጋገር
ባይጠብቅ ደግሞ ወደ መዋቲነት ሊወርድ የሚችል አድርጎ ነው እግዚአብሔር የፈጠረው። እናም ለምሳሌ እግዚአብሔር አዳም ከበደለ በኋላ ከዕፀ ሕይወት እንዳይበላ የከለከለውና ወደዚያ የሚወስደውን መንገድ በመላእክት ያስጠበቅበት ምክንያት ለዚህ ነበር። እግዚአብሔር ለምሳሌ እንደዚህ ይላል ኦሪት ዘፍጥረት ላይ እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል ኦሪት ዘፍጥረት ምዕራፍ 3 ቁጥር 22-4 ላይ። ሰው መሞት የሚችል ሆኖ በመፈጠሩ ወደ ባህሪው ውስጥ ዘልቆ የገባው ኃጢአት የባህሪው ዘላለማዊ አካል ሳይሆን ከእርሱ የሚወገድበትን መንገድ ሞትን አዘጋጀለት። ምን ማለት ነው? በበደለ ጊዜ በሰው ላይ ሞትን ማዘዙ በራሱ የእግዚአብሔር ቸርነቱ ስራ ነበር። በዚህም ወደ ውስጣችን ዘልቆ የገባው ኃጢአት በሞት ከኛ ይለያል። እግዚአብሔር የፈጠረውን በአዲስ ተፈጥሮ ያከበረው ሰውነታችን ደግሞ በትንሣኤ በክብር ይነሳል። ይህ ሰውነታችን እግዚአብሔር ከመጀመሪያው ኢመዋቲ ያላደረገን በዚህ ቸርነት እንችል ዘንድ የሕግን ምልክት ሰጠን። ሆኖም ግን ያን የተሰጠን መንገድ ራሳችን አበላሽ ነው፣ ሳንጠቀምበትም ደግሞ ቀረ እና አንደኛውና ዋነኛው ምንድነው? የዚህ ኃጢአት ውጤት ሞት። ሁለተኛው ደግሞ የባህሪ መጎስቆል ወይም የባህሪ መጎሳቆል ማለት ነው። የሰው ልጅ እጅግ ግሩም በሆነ ሁኔታ በክብር ነበር የተፈጠረው። እግዚአብሔር ሰውን ሲፈጥረው ብርሃን አልብሶ በጸጋ አጎናጽፎ በአርአያውና በምሳሌው አስውቦና አክብሮን እንደ ፀሐይ የሚያበራ ብርሃናዊ ጸዳል ይሄ ቀረው የማይባል ክብርና ጸጋ ነበረው የሰው ልጅ። ነገር ግን ሕጉን በማፍረሱ ምክንያት ባህሪው ጎሰቆለ፣ ተዋረደ፣ ጸጋውን ተገፎ ራቁቱን ሆነ። ክብሩን በማጣቱ ምክንያት ከእርሱ ላነሱ ለትናንሽ ፍጥረቶች ሁሉ ተገዛ። እነርሱን መፍራትንና ማምለክም ጀመረ የሰው ልጅ። ለምሳሌ ዳዊት እንደዚህ እንዳለው ሰብእስን ዘክቡር ውእቱ እያመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ። ሰው ግን ክቡር ሆኖ ሳለ አላወቀም፣ አይምሮ እንደሌላቸው እንደሚጠፉ እንስሶችም ሆነ ደግሞ መሰላቸው ይላል መዝሙር 48 ከቁጥር 12 ላይ። እና ሁለተኛው ምንድነው? የዚህ የኃጢአት ውጤት የባህሪ መጎሳቆል። ሶስተኛው ደግሞ ስደተኛ ሆነ። ከቦታው ከገነት ተባረረ። የራሱ ኃጢአት አሳደደው ማለት ነው አዳምን። ቀድሞ የደስታው ምንጭ የነበረው የእግዚአብሔር ድምፅ አሁን ግን አስፈራው። ስለዚህ ከእግዚአብሔር ሸሸ። እንግዲህ እግዚአብሔር ወዴት ነህ ብሎ በጠራው ጊዜ በገነት ድምፅን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩ በማለት እጅግ አሳዛኝ በሆነ ሁኔታ መለሰ። ዘፍጥረት ምዕራፍ 3 ላይ አለ ይህ ቃል። እግዚአብሔርም የበደለውን አዳምን እንግዲህ ቀኖና በመስጠት ከገነት አስወጣው ማለት ነው። እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው ይላል። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ እንግዲህ ኪሩቤልንና የምትገለባበት ነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል የቀደሙ ቃል። እንግዲህ ሶስተኛው ምንድን ነው? ስደተኛ ሆነ በዚህ ምክንያት አዳም። አራተኛው ደግሞ ሰላምን አጣ፣ ተጨነቀ አዳም። የሰው ልጅ የሰላም አምላክ ሆነው ከእግዚአብሔር በመለየቱ ምክንያት የሚፈራ፣ የሚደነግጥ፣ የሚጨነቅ፣ የሚታወክ ሆነ። ባይዘዌ ከመበደሉ በፊት የእግዚአብሔርን ድምፅ መስማት የደስታው ምንጭ ነበር ለሰው ልጅ። ኃጥእን ሰው ኃጢአቱ ታጠምደዋለች ይላል ቅዱስ ሰለሞን። በኃጢአቱ ገመድ ይታሰራል እንደተባለ ምሳሌ ምዕራፍ 5 ቁጥር 22 ላይ። የእግዚአብሔርን ድምፅ በሰላም መስማት አልቻለም የሰው ልጅ። ድምፁን ሲሰማ ስራው ትዝ እያለው ይፈራና ይሸሽ ነበር። ለክፎች ሰላም የላቸውም ይላል እንደተባለ የራሱ ክፋት ሰላሙን አሳጣው። የራሱ የአዳም ክፋት ኢሳይያስ እንዳለው ምዕራፍ 48 ቁጥር 22 ላይ። አራተኛው ምንድነው? ሰላምን አጣ፣ ተጨነቀ። አምስተኛው ደግሞ መንፈሳዊ እድገቱ ተቋረጠ። መቋረጥ ብቻም ሳይሆን ጉዞ በተቃራኒ አቅጣጫ ሆነ። ሰው ሲፈጠር በቅድስናና በጸጋ እያደገ መሄድ እንዲችል ሆኖ ነበር የተፈጠረው። ከውድቀቱ በኋላ ግን
እንደ ተነቀለ ችግኝ ያ እድገቱ ተቋረጠ። መልካም የሆነው መንፈሳዊ ህይወቱ እድገት መቋረጡ ብቻ ሳይሆን የህይወቱ አቅጣጫ የሚጓዘው በተቃራኒ አቅጣጫ ሆነ። ህይወቱ ወደ ተቃራኒ የጥፋት አቅጣጫ፣ ወደ አለመኖርና ወደ ጥፋት አቅጣጫ መውረድ ጀመረ። ሂደቱ ደግሞ ከመከራ ወደ መከራ፣ ከውርደት ወደ ውርደት ሆነ። ስድስተኛው ውጤት ደግሞ ወይም በአጠቃላይ እግዚአብሔር ሲፈጥሮ ያዘጋጀለትን ጸጋና ክብር በሙሉ ነው ያጣው። የእግዚአብሔር ልጅነት ጸጋ ሆኖ ተሰጥቶት የነበረው የሰው ልጅ በኃጢአቱ ምክንያት ያ ጸጋ አጥቶ የዲያብሎስ ባሪያ፣ የኃጢአት መናሪያው ነው። በዚህ ዓለም እንግዲህ በተሰጠችው እድሜ ሲኖርም የሰው ልጅ ከሞት በኋላ ህይወቱ አሳዘኝና ከጥፋት ወደ ጥፋት የሚሸጋገር ሆነ። ስለዚህም የሰው ልጅ ከዚህ ሁሉ ኃጢአት ካመጣው ዕዳና መከራ የሚያድነው መድኃኒት በእጅጉ ያስፈልገው ነበር። መፈጠሩና መኖሩ ዕዳ ሆኖበት ሲጨነቅና ሲቃተት ነበር። በዘመነ ብሉይ የነበሩ ወገኖቻችን ይህን ዕዳ ተሸክመው መዳንን በመናፈቅና ተስፋ በማድረግ ወደ መቃብር ይወርዱ ነበር። እነ ዳዊት ነፍሴን በሲኦል ውስጥ አትተዋትምና ስጋዬ በተስፋ አደረ እያለ በተስፋ ሞተ። ዳዊት መዝሙር 15 ላይ አለ ከቁጥር 9። ሌሎችም አበውና ነቢያት የእግዚአብሔርን ማዳን ተስፋ እያደረጉ ኖሩ። ሲጠበቅ የነበረውን ተስፋ ሰው ሆኖ የፈጸመው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር አብርሃም አባታችን ወይም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው በማለት የተናገረው አብርሃምና ሌሎችም ነቢያት አካላዊ ቃል ሰው ሆኖ የሚገለጽበትን ወይም የሚያድንበትን የተመረጠች ያችን ዕለት በናፍቆት ሲጠብቁት የነበረ መሆኑን በግልጽ ሲያስረዳ ነበር። ዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ላይ ለምሳሌ ዳዊት በመዝሙር ላይ ምንድነው አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አድን፣ አሁን አቅና እያሉ አጥብቀው ደጅ ይጠኑ ነበር። አጠቃላይ ምንድነው እንግዲህ ሰው ክብሩን ሁሉ ነገሩን አጣ በዚህ ኃጢአት ምክንያት። ከዚያ ተስፋ የተነሳም አዳም ሞትን ቆርጣ ያበላችውን ሔዋን የሞት እናት በማለት ፈንታ ሔዋን የሕያዋን ሁሉ እናት አላት በዚሁ እግዚአብሔር ኋላም። ይህም ዲያብሎስን የሚቀጠቅጠውን ዘር የምታስገኘዋን አማናዊት ሔዋን እመቤታችን ቅድስት ድንግል ማርያምን ገና አስቀድሞ ከርቀት በትንቢት የሚያመለክት ሚስጥር ነበር። ሔዋንን የሕያዋን እናት ብሎ መጥራቱ አዳምና ሔዋንም ያን የተስፋ ስንቅ ይዘው ከደረሰባቸው እንግዲህ ጉስቁልና ጋር አብረው ተስፋውንም ለልጆቻቸው አወረሱ። ያ ተስፋም በጉጉት ሲጠበቅ ኖረ። ታዲያ ያን ተስፋ የሚፈጽመውና ሰውን ከደረሰበት ከዚያ ሁሉ ሞትና ጉስቁልና ከጨለማው ሕይወት ሊያድነው የሚችለው ማን ነበር? ጥያቄ። ሰውን ሊያድነው የሚችለው ማን ነበር? በዚህ ርዕስ ደግሞ በቀጣይ ቪዲዮ እንመጣለን። እግዚአብሔር የተማማርነውን ነገር በዝነ ልቦናችን ይጻፍልን። እንዳትረሱ የኃጢአት ውጤት ወደ 6 ነጥቦችን አይተናል እና ነገሮችን እየጻፋችሁ ከሆነ ድጋሜ እንድትሰሙ በእግዚአብሔር ስም አሳስባለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።